ሰላም የቲክቶክ ቤተሰቦቼ ባላችሁበት ሰላማችሁ ጤናችሁ ብዝት ይበልልኝ። በሀገር ውስጥም በሀገር ውጭም የምትኖሩ እህት ወንድሞቼ ባላችሁበት ሰላሙን ፍቅር ሁሉ ያብዛላችሁ። እንግዲህ እንዳልኳችሁ በዚች ምድር ላይ ስንኖር የሰው ልጅ ትልቁ ሀብቱ ጤናው ነው። ጤና ካለ ሁሉም ነገር ማከናወን ይችላል እና ጤናችሁን ይስጣችሁ ያብዛላችሁ። ሌላው የወደቁትን እናንሳ። አሁን የወደቁት ጧሪ ቀባሪ የሌላቸውን አዛውንቶችን ብናግዝ ብንረዳ፣ በእውነት ያለፍናቸው መሄድ እንደማይገባ ጧሪ ቀባሪ የሌላቸው እናቶቻችን አባቶቻችን አንድ ቀን ወይንም እኛ ሳንፈጠር በፊት ለሀገራችን ውለታ የሰሩ እጅግ በጣም ብዙዎችን ይረዱ የነበረ ብዙዎችን ያግዙ የነበረ እጅግ በጣም የተከበሩ የተወደዱ የነበሩ ዛሬ ግን ቀን ጥሏቸው በእውነት ጧሪ ቀባሪ የሌላቸው እናትና አባቶቻችን እንርዳ። እንዲሁም ወላጅ አልባ የሆኑትን እጅግ በጣም ወላጅ አልባ የሆኑትን ሕፃናትንም ማገዝና መርዳት ብንችል እጅግ በጣም እናተርፍበታለን፣ እጅግ በጣም እንለወጥበታለን፣ እጅግ በጣም በረከት እናገኝበታለን። ለምሳሌ እንደ ገርጌሲዮን አይነት ታላቅ ማህበር ታላቅ ድርጅት እዛ ሄደን ብንመለከት ብንጎበኝ፣ እኛ ስንታመም፣ እኛ ስንታረዝ፣ እኛ ስንጠማ፣ እኛ ስንራብ ብቻ ሳይሆን ከዛ በፊት የተራቡትን የተጠሙትን ጧሪ ቀባሪ የሌላቸውን አዛውንቶችን ብንረዳ ብንጎበኝ፣ እንዲሁ ደግሞ ሕፃናትንም ብናግዝ ብንረዳ ባለን አቅም ሁሉ ባለን አቅም እውቀት ያለው በእውቀቱ ገንዘብ ያለው በገንዘቡ ጉልበት ያለው በጉልበቱ ሁሉ ብንረዳዳ እጅግ በጣም እናተርፍበታለን። ማትረፊያ ነው። ሁላችንም አትርፈንበት በእውነት ትልቅ በረከት ነው የምናገኝበት እና ገርጌሲዮን አይነት ታላቅ ማህበር አለ። እዛ ሄደን ብንጎበኝ በእውነት የታመሙ እጅግ በጣም ትላንትና ዶክተሮች የነበሩ ኢንጂነሮች የነበሩ ፕሮፌሰሮች የነበሩ እጅግ በጣም ለሀገር ዋጋ የከፈሉ ዛሬ ግን በሽታ ጠልፏቸው መናገር የማይችሉ ማውራት የማይችሉ በትክክል መጠቀም ራሳቸውን እንኳን መልበስ የሚያቅታቸው እጅግ በጣም የሚያሳዝን እጅግ በጣም ልብን የሚነካ አእምሮን የሚነካ እህት እናቶች፣ አባቶች፣ ወንድሞች ሕፃናትም ጨምሮ አሉ እና እነሱን እየጎበኘን ብንረዳ ብናግዝ፣ ገንዘብ ያልኳችሁ በገንዘባችን ጉልበት ያለንም በጉልበታችን ምን እንርዳ ምን እናግዝ ብለን መተጋገዝና መረዳዳት እንዳለብን፣ ያንን እንኳን ባንችል ደግሞ በሆስፒታል ሄደን የታመሙትን የተጨነቁትን እግዚአብሔር ይማራችሁ ማለት ትልቅ ሀብት ትልቅ በረከትን ያስገኛል። ሌላው በመቄዶንያም ያሉትንም አባቶቻችን የወደቁትን አንሱ ነው እና የወደቁትን የታመሙትን የተቸገሩትን እንዲሁም ደግሞ በየጎረቤቶቻችን የተራቡ የተጠሙ የተቸገሩ የታመሙ አሉ። የግድ መቄዶንያ የግድ ገርጌሲዮን ብቻ ሳይሆን አጠገባችን ያሉ የተቸገሩ የሚረዳቸው የሌለ የሚያግዛቸው የሌለ ሰው አጣው ሰው የለኝም የሚሉ ግን ልብስ ለብሰው በልብስ ተሸፍነው የሚራቡ ስራ ያጡ እህቶች፣ ወንድሞች፣ እናቶች፣ አባቶች አሉና እነሱም መርዳት ማገዝ ብንችል እንደው ደገፍ ስናደርጋቸው በእውነት ያለንን ሁሉ ይባረክልናል። ሰላማችን ጤናችን ሁሉ የተቃና የተሳካ ይሆናልና ይሄ የወንድማችሁ ምክር ነው፣ የወንድማችሁ ሀሳብ ነው፣ የወንድማችሁ መልእክት ነው። ተጠቀሙበት፣ ታተርፉበታላችሁ። ሰላማችሁ ይብዛልኝ። ፍቅር የሚገኘው በዚህ መካከል ውስጥ ነው። ሰላም የሚገኘው በዚህ መካከል ውስጥ ነው። ጤና የሚገኘው በዚህ መካከል ውስጥ ነው። ስኬት የሚገኘው በዚህ መካከል ውስጥ ነውና ተጠቀሙበት እላለሁ። ሰላማችሁ ይብዛልኝ።